ሁለት መልእክቶች አስተላልፍላችኋለሁ። አንደኛው የመጀመሪያው ከእግዚአብሔር ሕግ ለወጡ ሰዎች፣ እግዚአብሔርን ለማያውቁ ሰዎች፣ የስም ክርስቲያን ለሆኑ ሰዎች ነው የመጀመሪያው መልእክት። የመጀመሪያው መልእክት የስም ክርስቲያን ለሆናችሁ፣ ማህተም አስራችሁ መስቀል አንጠልጥላችሁ ክርስቲያንን ለምትሉ ለክርስቲያኖች፣ ላማኞች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ላመናችሁ፣ ጌታ ኢየሱስ ክርስቶስን ለተቀበላችሁ ምን እንደተከለከላችሁ እነግራችኋለሁ። የስም ክርስቲያኖች ቁልቢ ገብርኤል ማንም አይቀድማቸውም። የስም ክርስቲያኖች ግሸን ላሊበላ ማንም አይቀድማቸውም። በየገዳማቱ የመዞር በየቤተ ክርስቲያኑ የመታየት እንዲሁም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የሚነግዱ ክርስቲያንን ለሚሉ ሁሉ ይህንን እግዚአብሔር የከለከለውን አምላካችን እግዚአብሔር የከለከለውን እነግራችኋለሁ። በደንብ አዳምጡኝ። ኦሪት ዘዳግም ምዕራፍ 18 ቁጥር 9። ኦሪት ዘዳግም ምዕራፍ 18 ቁጥር 9። ኦሪት ዘዳግም ምዕራፍ 18 ቁጥር 9። 9 ነገሮች ተቀምጠዋል። 9 ነገሮች ተቀምጠዋል። አምላክህ እግዚአብሔር እነዚህን ነገሮች እንዳታደርግ ከልክሉሃል። አምላክህ እግዚአብሔር እነዚህን ነገሮች እንዳታደርግ ከልክሉሃል። ከብሉይ ኪዳንና ከአዲስ ኪዳን አንዳንድ ጥቅስ እሰጣችኋለሁ፣ አንብቡት። አንደኛ ሟርተኝነት፣ ሟርተኛ አትሁን። ሁለተኛ ሞራ ገላጭ አትሁን። ሶስተኛ አስማተኛ አትሁን። አራተኛ መተተኛ አትሁን። አምስተኛ በድግምት አትጠንቁል። የሚደገም አለ። በድግምት አትጠንቁል። ስድስተኛ መናፍስትን አትጥራ። ሰባተኛ አትጠንቁል ዛር አንጋሽ አትሁን ማለት ነው። ስምንተኛ ሙታንን አትሳብ። ዘጠነኛ የሐዋርያት ሥራ ምዕራፍ 13 ቁጥር 6 በራያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ ቅዱስ ጳውሎስ በመንፈስ ቅዱስ ተሞልቶ ትታወራለህ፣ አንተ የዲያብሎስ ልጅ የጽድቅ ሁሉ ጠላት ብሎ በአደባባይ ረግሞ ዓይኑን አሳውሮታል። ልብ በሉ። እነኚህ 9 ነገሮች የሚያደርግ ሰው በእግዚአብሔር ፊት የተጠላ ነው ይላል። በእግዚአብሔር ፊት የተጠላ ነው ይላል። አስተውሉ። ሟርተኛ፣ ሞራ ገላጭ፣ አስማተኛ፣
መተተኛ፣ በድግምት የሚጠነቁል፣ መናፍስት የሚጠራ፣ ጠንቋይ፣ ሙት ሳቢ፣ አስማተኛና ጠንቋይ ሐሰተኛ ነቢይ። እነዚህ 9 ከብሉይ ኪዳን ኦሪት ዘዳግም፣ ከአዲስ ኪዳን የሐዋርያት ሥራ ምዕራፍ 13 ቁጥር 6 አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 13 ቁጥር 6 ላይ ሁለቱን አንብቧቸው። ይህንን የሚያደርግ ሰው አማኝ ሆኖ ክርስቲያን ሆኖ ቤተ ክርስቲያን እየገባ እየተመላለሰ ገዳም እየሄደ ይህንን እያደረገ ይህን ሳይተው ንስሐ ሳይገባ ሳይመለስ ለእግዚአብሔር መሥዋዕት አቀርባለሁ ቢል ሳይመለስ ሳይጸጸት ኃጢአት መሆኑን ሳይረዳ ሳያውቅ ለእግዚአብሔር መሥዋዕት እሰዋለሁ፣ ለእግዚአብሔር ስለት አገባለሁ፣ ለእግዚአብሔር እንዲህ አደርጋለሁ ቢል መሥዋዕቱ ምን እንደሚመስል እነግራችኋለሁ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 3 ትንቢተ ኢሳይያስ ምዕራፍ 66 ቁጥር 3 ላይ እንዲህ ይለዋል። በሬ የሚያርድልኝ ሰውን እንደገደለ ነው። ይሄን ክፉ ሥራ እየሠራ ለቁልቢ በሬ ቢያርድ፣ ለግሸን በሬ ቢያርድ፣ በሬ የሚያርድልኝ ሰው እንደገደለ ነው። ጠቦት፣ የፍየል ጠቦት፣ የበግ ጠቦት ሊሆን ይችላል። ጠቦት የሚሰዋልኝ የውሻ አንገት እንደሚሰብር ነው። የውሻ አንገት በግ ይዛችሁ የፍየል ጠቦት የበግ ጠቦት ይዛችሁ ሄዳችሁ ለእግዚአብሔር እንሰዋለን ብትሉ የውሻ አንገት እንደሚሰብርልኝ ነው። የእህል ቁርባን ስንዴውን፣ አተሩን፣ ባቄላውን፣ ገብሱን ወስደህ ቤተ ክርስቲያን እሰዋለሁ ብትል ይህን እያደረግ የእህል ቁርባን የሚያቀርብልኝ የራያ ደም እንደሚያቀርብ ነው ይላል። የራያ ደም፣ የአሳማ ደም፣ የራያ ደም እንደሚያቀርብልኝ ነው። ዕጣንን የሚያጥንልኝ ጣዖት እንደሚያጥን ነው። ድንጋዩን፣ ዛፉን፣ እንጨቱን እንደሚያጥን ነው የሚሆንለት ይላል። አስተውሉ እንግዲህ ጠንቋዩን፣ መተተኛውን፣ አስማተኛውን የሚከተል ለድንጋው፣ ለሰው፣ ለጠንቋው፣ ለቃልቻው፣ ለመጽሐፍ ግላ፣ ለስርበጣሽ እየሰገደ ቁልቢ ሄዶ በሬ ያርዳል። ላሊበላ ሄዶ በሬ ያርዳል። ግሸን ሄዶ በሬ ያርዳል። አክሱም ሄዶ በሬ ያርዳል። ጋባዥ ነው። ግን ከጠንቋይ ቤት አልወጣም። ከአስማተኛና ከመተተኛ አልወጣም። ከድግምተኛ አልወጣም። በኪሱ ድግምቱን ይዟል። በሰውነቱ አስቀብሯል። በደጁ በቤቱ ቀብሯል። በሰው ላይ ክፉ ነገር ያደርጋል። ይሄን እያደረግ በሬ ብታርድልኝ አለ እግዚአብሔር ሰውን እንደገደልክ ነው የምቆጥረው። ጠቦት ይዘህ መጥተህ ብትሰዋልኝ የውሻ አንገት ነው የሰበርክልኝ የሰዋህልኝ። ይሄን እያደረግ የእህል ቁርባን ብታመጣልኝ፣ መገበሪያውን ስንዴውን ብታመጣልኝ፣ የራያ ደም
እንደ ሰዋህልኝ ነው የምቆጥረው። የራያ ደም እርኩስ ነገር ማለት ነው። ዕጣንን የሚያጥንልኝ ብታመጣ ዕጣን ብታመጣልኝ ጣዖት እንዳጠንክልኝ ነው የምቆጥረው። ስለዚህ ስማ ወገኔ ስማ። አሁን ምጽአት ነው። አሁን ምጽአቱ የሚታሰብበት ነው። ወይ ከእግዚአብሔር ሳትሆን ወይ ከሰይጣን ሳትሆን ስኔውን ደርድረህ ጀመናውን ተሸክመህ ስኔውን ደርድረሽ ጀመናውን ታቅፈሽ ሰንደል አጭሰሽ እምትለምኑ አትድኑ። ጠዋት ቤተ ክርስቲያን ማታ ጣዖት አያድንም። ጨንቆይ ነው ቸግሮይ ነው ምን ላድርግ ምናምን አያድንም። ምክንያት አያድንም። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ይህንን የሰማችሁ ሁሉ ያያችሁ ሁሉ ግን ከቤተ ክርስቲያን ወደ ቤተ ክርስቲያን የምትሮጡ ሁሉ ከገዳም ወደ ገዳም የምትሮጡ ሁሉ ግን ከጣዖት ያልተላቀቃችሁ ግን በአንድ ፊት ገንዘብ ፍለጋ በአንድ ፊት ሹመት ፍለጋ ለሹመት መተት ታሰራለህ፣ ድግም ታስደግማለህ። ጠንቋው ነጋዴ ነው፣ ትሾማለህ፣ እንዲህ ትሆናለህ ይልሃል። ገንዘብ ትከፍላለህ፣ ገንዘብ ታገኛለህ፣ ዕድሜህ ይረዝማል፣ እንዲህ ይሆንልሃል ይልሃል። እግዚአብሔርን ትክዳለህ። እሱ የሰጠህን የሰይጣን ውል ትይዛለህ። በኪስህ፣ በደረትህ፣ በመቀመጫህ፣ በሰውነትህ ተቀብሯል። በደጅህ፣ በቤትህ፣ በመኝታ ቤት ያጋንንትን ጽሑፍ፣ ውል፣ ስምምነት አስቀምጠህ ለቤተ ክርስቲያን መስዋዕት አቀርባለሁ ብትል ይሄ ነው። በእግዚአብሔር ፊት እርኩስ ነው። መስዋዕቱ እርኩስ ነው። ስጦታው እርኩስ ነው። በእግዚአብሔር ዘንድ አይደርስም። ስማ ወገኔ ስማ ወገኔ። እንዳይደርስብህ ቀን፣ እንዳይደርስብህ ሌሊት፣ እንዳይደርስብህ ጠዋት፣ እንዳይደርስብህ ማታ ንቃ። ይህን ለሁላችሁም አሰሙልኝ። ብዙ ሰዎች የታሰሩ ሰዎች አሉ። በአጋንንት እስራት የታሰሩ ሰዎች አሉ። ለመውጣት ፈርተው ወደ እግዚአብሔር ለመመለስ ፈርተው የታሰሩ ሰዎች አሉ። ነፃ ውጡ፣ ሳትሞቱ፣ እጅና እግራችሁ ሳይታሰር፣ ነፍሳችሁ ከስጋችሁ ሳይለይ፣ ገሃነም ሳትገቡ ቶሎ ንስሐ ግቡ፣ ተመለሱ። ይሄውላችሁ ይሄ ነው። አንተ ታውቀዋለህ፣ እግዚአብሔር ያውቋል። ሁለተኛው ደግሞ ለባሮቹ ለቅዱሳን የሚያደርገውን ነው የምነግራችሁ። ሁለተኛው ለባሮቹ ለቅዱሳን ተስዓቱ ቅዱሳን እነ ገብረ መንፈስ ቅዱስ፣ እነ ተክለ ሃይማኖት፣ እነ ዜና ማርቆስ፣ እነ ቅዱስ ክርስቶስ ሰምራ፣ እነ ቅድስት አርሴማ፣ ሌሎች ብዙ ቅዱሳን የነሱ ደግሞ ምን ተብሎ ተጽፎላቸዋል? የባሮቹን ደግሞ እነግራቸዋለሁ። ባሮቹ ይችን ክፉ ዘመን እንዴት እንደሚያልፉ፣ ይህን ክፉ ዘመን እንዴት እንደሚወጡ፣ ይህን ክፉ ዘመን እንዴት አልፈው እንደሚሰበሰቡ እነግራቸዋለሁ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 13። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 13 ላይ ተጽፎ እናገኘዋለን። እዩዋቸው።
እነሆ ባሪያዎቼ ይበላሉ፣ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። እናንተ ግን ታፍራላችሁ። እነሆ ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ። ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ፣ የሚያገኙትን ያውቃሉ። እናንተ ግን ከልባችሁ ሐዘን የተነሳ ትጮኻላችሁ። እናንተ ግን ከልባችሁ ሐዘን የተነሳ ትጮኻላችሁ። መጮህ አይደለ? መንፈሳችሁ ስለተሰበረ ወዮ ወዮ ትላላችሁ፣ የሚሰማችሁ የለም። አያችሁ፣ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። የእግዚአብሔር አገልጋዮች ክርስቲያኖች ሥጋውን ይበላሉ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስለዚህ ባሪያዎቼ አገልጋዮቼ ይበላሉ፣ ሥጋዬን ይበላሉ፣ እናንተ ግን ትጠማላችሁ። ባሪያዎቼ ይጠጣሉ፣ ደሜን ይጠጣሉ። ሥጋዬን ይበላሉ፣ ደሜን ይጠጣሉ፣ እናንተ ግን ትጠማላችሁ። ለምን? ሥጋውን ደሙን አትቀበሉማ። መተቱ ኮተቱ ወዴት ሄዱ? ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ፣ ትሸማቀቃላችሁ። የሚደሰቱት በእግዚአብሔር ነው። እነሱ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ። በሳታቱ፣ በማህሌቱ፣ በኪዳኑ፣ በቅዳሴው፣ በሰርክ ጸሎቱ፣ በግል ጸሎቱ፣ በአጠቃላይ ባሪያዎቼ ይዘምራሉ፣ ወደ እግዚአብሔር ይዘምራሉ። ተሰራ በምድር ተሰራ በሰማይ ነው። በምድር ያለው ደስታ በሰማይ ደስ ስለሚላቸው ይዘምራሉ። እናንተ ግን ከልባችሁ ሐዘን የተነሳ ትጮኻላችሁ። መጮህ እኮ ነው። መጮህ መንፈሳችሁ ስለተሰበረ ስለተዋረዳችሁ ወዮ ወዮ እያላችሁ ትጮኻላችሁ፣ ታለቅሳላችሁ። የሚሰማችሁ የለም። እናንተ እጃችሁ የቆሸሸ፣ አእምሯችሁ የቆሸሸ፣ ልባችሁ የቆሸሸ፣ ሰውነታችሁ የቆሸሸ፣ የእግዚአብሔርም ቤተ መቅደስ ያቆሸሻችሁ ትዋረዳላችሁ፣ ትጮኻላችሁ። በኢየሱስ ክርስቶስ ስም ትጮኻላችሁ፣ በኢየሱስ ክርስቶስ ስም ትነግዳላችሁ፣ ትዋረዳላችሁ።